መጽሐፈ ሩት የሩት ታሪክ። በቤተልሔም ከተማ ውስጥ ኑኃሚን የምትባል ሴት ከባሏና ከሁለት ልጆቿ ጋር ትኖር ነበር። እግዚአብሔርን የሚወዱ በሰላም የሚኖሩ ቤተሰቦች ነበሩ። ነገር ግን አንድ ዓመት በምድሪቱ ላይ ከባድ ረሃብ መጣ። ምግብ ማግኘት እጅግ ከባድ ሆነ። ስለዚህ የኑኃሚን ቤተሰብ ለመኖር ወደ ሞዓብ ተጓዙ። መጀመሪያ ላይ በሞዓብ ያለው ሕይወት እጅግ የተሻለ ነበር። የኑኃሚን ልጆች አደጉና ሩትንና ኦርፋ የተባሉ ሴቶች አገቡ። ነገር ግን ሐዘን ወደ ኑኃሚን ሕይወት ገባ። የመጀመሪያ ባሏ ሞተ። ከዚያም ከጥቂት ዓመታት በኋላ ሁለቱ ልጆቿ ሞቱ። ኑኃሚን እጅግ አዘነች፣ ብቸኛም ሆነች። ኑኃሚን በቤተልሔም ምግብ እንደተመለሰ ሰማች። ወደ ቤቷም ለመመለስ ወሰነች። በመንገድ ላይ ኑኃሚን ሩትንና ኦርፋንን ወደ ቤታችሁ ተመለሱ፣ እግዚአብሔር ይባርካችሁ አለቻቸው። ኦርፋ እያለቀሰች ተመለሰች። ሩት ግን ከኑኃሚን ጎን ቆመች። ሩት ኑኃሚንን በፍቅር እያየቻት አንቺ ወደምትሄጂበት እሄዳለሁ፣ ሕዝብሽ ሕዝቤ ይሆናል፣ አምላክሽ አምላኬ ይሆናል አለቻት። ኑኃሚን በሩት ታማኝነት ተነካች። ሁለቱም ረዥሙን መንገድ ወደ ቤተልሔም ተጓዙ። በቤተልሔም ሲደርሱ ኑኃሚንና ሩት እጅግ ድሆች ነበሩ። ምግብም አልነበራቸውም። የሚረዳቸው ሰው አልነበረም። ሩት በእርሻ ውስጥ ከአጫጆች ኋላ የቀረውን እህል ለመልቀም ወሰነች። አንድ ደግ ሰው ቦዔዝ የሚባል እርሻ ያለው ሰው ነበር። ቦዔዝ ሩት ከጠዋት እስከ ማታ በትጋት ስትሰራ አየ። ኑኃሚንን እንዴት እንደተንከባከበቻትና አምላክን ለመከተል ሀገሯ እንደተወች ሰማ። ቦዔዝ ሩትን በእርሻዬ ቆይ፣ እዚህ ደህና ትሆኛለሽ አላት። ለሰራተኞቹም ተጨማሪ እህል እንዲተውላት አዘዘ። ሩት በእንባ ዓይኖቿ አመሰገነችው። ሩት በየምሽቱ ምግብ ወደ ቤት ለኑኃሚን ትወስድ ነበር። ኑኃሚን ለቦዔዝ ቸርነት ተደነቀች። ኑኃሚን ሩትን ቦዔዝ ደግ ሰው ነው፣ እግዚአብሔርን ይፈራል አለቻት። ጊዜ እያለፈ ሲሄድ ቦዔዝ በሩት ደግነት፣ ትህትና፣ ታማኝነት የበለጠ ወደዳት። ከቤተልሔም ሰዎች ሩት ምን ያህል ደግ እንደሆነችና ቦዔዝ በምን ያህል ልግስና እንደሚያስተናግዳት አዩት። ከጊዜ በኋላ ቦዔዝ ሩትን አገባት። የከተማው ሰዎች በደስታ በምስጋና አከበሩ። ብዙ ሳይቆዩ እግዚአብሔር ለሩትና ለቦዔዝ ኦቤድ የተባለ ልጅ ሰጣቸው። ኑኃሚን ሕፃኑን በእቅፏ ይዛ ከብዙ ዓመታት ሐዘን በኋላ ፈገግ አለች። ኦቤድ ከጊዜ በኋላ የንጉሥ ዳዊት አያት ሆነ። የዳዊት ዘር ብዙ ዓመታት በኋላ የኢየሱስ ክርስቶስ ተወለደ። የሩት ታሪክ እግዚአብሔር ለታማኝ ሰዎች እንደሚያስብ ያስተምረናል። ሩት ፍቅርን፣ ታማኝነትን፣ ትህትናንና በእግዚአብሔር መታመንን አሳየች። በከባድ ጊዜ እንኳን እግዚአብሔር ሐዘንን ወደ ደስታ ሊቀይር ይችላል።